ጻድቁ የተወለዱት በ13ኛው መቶ ክፍለ ዘመን በጽላልሽ በሸዋ ምድር ሲሆን ቤተሰቦቻቸውም በዘመኑ የነበሩ የቤተ መቅደስ መብራቶችና የሃይማኖት አርበኞች ነበሩ። አባታቸው ካህኑ ዮሐንስ ይባላሉ። እርሳቸውም የኢትዮጵያ ብርሃን የሆኑት የቅዱስ አቡነ ተክለ ሃይማኖት አባት የቅዱስ ጸጋ ዘአብ ስጋዊ ወንድም በመሆናቸው ጻድቁ አቡነ ዜና ማርቆስና አቡነ ተክለ ሃይማኖት በስጋ የአጎት ልጆች ናቸው። እናታቸው ማርያም ዘመዳ ትባላለች። ስሟም እንደ ቅድስናዋ የታወቀላት በምግባርና በሃይማኖት የጸናች በጸሎትና በስግደት የታወቀች የእግዚአብሔር ምርጥ ዕቃ ነበረች። ይህ ቅዱስ ቤተሰብ ፍሬ ከማፍራታቸው በፊት ለብዙ ዓመታት መካን በመሆን በእግዚአብሔር ፊት በጾምና በጸሎት ይመላለሱ ነበር። ልክ እንደ አብርሃምና ሳራ እንደ ዘካርያስና ኤልሳቤጥ ሁሉ ሐዘናቸውን ወደ ደስታ የሚለውጥ አምላክን ተስፋ በማድረግ ይማጸኑ ነበር። በስተመጨረሻም በታላቁ መልአክ በቅዱስ ገብርኤል ብስራት የዓለምን ዜና ሳይሆን የእግዚአብሔርን ዜና ለዓለም የሚያበስር ዜና ማርቆስ የተባለ ብሩክ ልጅን የካቲት 24 ተጸንሶ ህዳር 24 ቀን ወለደች። በተወለደ ዕለትም ሊቃነ መላእክት ቅዱስ ኡራኤልና ቅዱስ ሩፋኤል እንደ ነብዩ ኤልያስ የብርሃን ልብስ አልብሰው በክንፋቸው ጋርደውታል። እኒህም መላእክት አባታችንን ከእናቱ ከማርያም ዘመዳ እቅፍ ወስደው ወደ ግብጽ ሀገር ከሐዋርያው ቅዱስ ማርቆስ መቃብር አስባርከውታል። አባቱ ዮሐንስ መንፈስ ቅዱስ ገልጾለት ይህን ነገር ይመለከት ነበር። አባታችንም በተወለደ በ3ኛው ቀን ከእናቱ እቅፍ ወርዶ በእግሩ ቆመ። ለአብ ለወልድ ለመንፈስ ቅዱስ 3 ጊዜም ሰገደ። ጻድቁ አቡነ ዜና ማርቆስ ገና ከእናታቸው ማዕፀን ጀምሮ በመንፈስ ቅዱስ ተመርጠው የወጡ የጽድቅ ችግኝ ነበሩ። ገና በእናታቸው እቅፍ እያሉ እንደ ሕፃናት ወተት ሳይሆን በጾምና በጸሎት ተጠምደው የቅድስና ሕይወታቸውን ጀመሩ። በተወለዱ በ1 ዓመታቸው ልባቸው በሰማያዊ ናፍቆት ተቃጥሎ በእግሮቻቸው እየዳሁ ብቻቸውን ወደ እግዚአብሔር ማደሪያ ቤተ መቅደስ አመሩ። በዚያም የእግዚአብሔር መልአክ በብርሃን ክንፎቹ አንስቶ ወደ ሰማያዊቷ ኢየሩሳሌም ወሰዳቸው። በዚያም በሕያው አምላክ ፊት ቆመው በረከትን እንዲቀበሉ ሆኑ። 5 ዓመት ሲሞላቸው መለኮታዊ ጥበብ በልባቸው ፈሶ የብሉያትንና የሐዲሳትን መጻሕፍት ምስጢር እንደ ቀላል አወቁ። በታላቁ አባት በአባ ጌርሎስ እጅ የመንፈሳዊ አገልግሎት መጀመሪያ የሆነውን የዲቁና ማዕረግን ተቀበሉ። ለአቅመ አዳም በደረሱ ጊዜ ወላጆቻቸው ማርያም ክብራ ከተባለች ደግ ሙሽራ ጋር ቢያጋቧቸውም የጻድቁ ልብ ግን በምድራዊ ጫጉላ ሳይሆን በሰማያዊ ሰርግ ተመስጦ ነበር። በሌሊት ተነስቶ አባቱና እናቱን ሚስቱንና ንብረቱን ያልተወ ሊያገለግለኝ አይችልም የሚለውን ወንጌላዊ ቃል በልባቸው አሳደሩት። ያን ጊዜ ሙሽራይቱን ማርያም ክብራን እህቴ ሆይ የዚህ ዓለም ኑሮ እንደ ጥላ ላፊ እንደ ዱር አበባም ረጋፊ ነውና ለነፍሴ ድህነት ፍለጋ ልሂድ አሰናብችኝ አሏት።